ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ? የ9ኛ ክፍል ኢኮኖሚክስ ትምህርታችን አሁንም ቀጥሏል። ዛሬ እንግዲህ ደግሞ ቻፕተር 7ን ይዘን ተገኝተናል ማለት ነው። ቻፕተር 7 ኢንትሮዳክሽን ቱ ማክሮ ኢኮኖሚክስ ይላል ማለት ነው። እንግዲህ ካሁን በፊት ያሉ ቻፕተሮችን ያላያችሁ ካላችሁ መለስ ብላችሁ መመልከት ትችላላችሁ ቪዲዮዎችን። እንዲሁም ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቀጣይ የምንሰራቸው ቪዲዮዎችም ቀድሞ እንዲደርሷችሁ ማድረግ ትችላላችሁ። ሌሎች ኮርሶችንም ስለምንቀጥል ማለት ነው። ስለዚህ ቻፕተር 7ን ኢንትሮዳክሽን ቱ ማክሮ ኢኮኖሚክስ ነው። እንግዲህ ማክሮ ኢኮኖሚክስን እንደ ሃይላይት ቻፕተር 1 ላይ የማይክሮ ኢኮኖሚክስ እና የማክሮ ኢኮኖሚክስ ልዩነት ምንድን ነው በሚለው ውስጥ ማክሮ ኢኮኖሚክስ ምን እንደሆነ በተወሰነ መልኩ ለማየት ሞክረናል። እዚህ ደግሞ ዲቴል እናየዋለን ማለት ነው። ማክሮ ኢኮኖሚክስ ዲልስ ዊዝ ዘ ኢኮኖሚ አስ ኤ ሆል። እንግዲህ ማክሮ ኢኮኖሚክስ ኢኮኖሚውን አስ ኤ ሆል የሚያጠና ነው ብለናል ቻፕተር 1 ላይ። ማክሮ ኢኮኖሚክስ ፍሮም ዘ ግሪክ ፕሪፊክስ ማክሮ ሚኒንግ ላርጅ is a branch of economics dealing with the performance, structure, behavior and decision making of an economy as a whole. ማክሮ ኢኮኖሚክስ እንግዲህ ማክሮ ከሚል ወይም ማክሮ ማለት በግሪክኛ የግሪክ ወርድ ሲሆን ላርጅ ማለት ነው ወይም ቢግ ማለት ነው። የኢኮኖሚክስ አንድ ብራንች ሲሆን የሚያጠናው ስለምንድን ነው? ስለ የኢኮኖሚው ጠቅላላ ፐርፎርማንስ እንዲሁም የኢኮኖሚ ስትራክቸር፣ የኢኮኖሚው ቢሄቪየር እንዲሁም የኢኮኖሚ ዲሲሽን ሜኪንግ አሴ ሆል ነው ማለት ነው። ጠቅላላ አሴ ሆል ነው የሚያጠነው። ፎር ኤግዛምፕል ዩዚንግ ኢንተረስት ሬት ታክስ ኤንድ ገቨርንመንት ስፔንዲንግ ቱ ሪጉሌት አን ኢኮኖሚ ግሮዝ ኤንድ ስቴቢሊቲ አር ዘ ማንዴት ኦፍ ማክሮ ኢኮኖሚክስ። ለምሳሌ እነዚህ ከላይ ያየናቸው ኢኮኖሚክ ግሮዝን ለመጨመር ኢንተረስት ሬትን መጠቀም፣ ታክስን መጠቀም፣ ገቨርንመንት ስፔንዲንግን መጠቀም ይሄ የምን ማንዴት ነው? የማክሮ ኢኮኖሚክስ ማንዴት ነው ማለት ነው። ዚስ ኢንክሉድስ ሪጂናል ናሽናል ኤንድ ግሎባል ኢኮኖሚ። እንግዲህ በናሽናል ደረጃ ሊሆን ይችላል፣ በሪጂናል ሊሆን ይችላል፣ ወይም በግሎባል ደረጃ ሊሆን ይችላል ማለት ነው። እነዚህም ፖሊሲዎች ተጠቅሞ ኢኮኖሚክ ግሮዝ ለማምጣት መሞከር የማክሮ ኢኮኖሚክስ ማንዴት ነው ማለት ነው። ማክሮ ኢኮኖሚስትስ ስተዲ ቶፒክስ ሰቻስ ጂዲፒ፣ አንኢምፕሎይመንት ሬት፣ ናሽናል ኢንካም፣ ፕራይስ ኢንዲክስ፣ አውትፑት፣ ኮንሳምፕሽን፣ አንኢምፕሎይመንት፣ ኢንፍሌሽን፣ ሴቪንግ፣ ኢንቨስትመንት፣ ኢነርጂ፣ ኢንተርናሽናል ትሬድ ኤንድ ኢንተርናሽናል ፋይናንስ። ማክሮ ኢኮኖሚስቶች እንግዲህ እነዚህን ነው የሚያጠኑ። አስ ኤ ሆል የሆኑ ነገሮች ወይም ኢኮኖሚውን በጠቅላላው ሊነኩ የሚችሉ ነገሮችን ነው የሚያጠኑ ማለት ነው። ከላይ ያየናቸውን ጂዲፒ ሊሆን ይችላል፣ አንኢምፕሎይመንት ሬት ወይም የስራ መጠን ሊሆን ይችላል፣ የናሽናል ኢንካም፣ ፕራይስ ኢንዴክስ የምንለውን፣ አውትፑትን፣ ኮንሳምፕሽን፣ እነዚህ ከላይ ያየናቸውን ነገሮችን በሙሉ የሚያጠና ከሆነ አስ ኤ ሆል አን ኢኮኖሚውን እንዳለ በአንድ ጊዜ የሚያጠና ከሆነ ማክሮ ኢኮኖሚክስ ይባላል ማለት ነው። ስለዚህ እንግዲህ እኛ በዚህ ቻፕተር ማክሮ ኢኮኖሚክስ ምንድን ነው የሚለውን ዲቴል የምናይበት ቻፕተር ነው ማለት ነው። በዚህ ቻፕተር ውስጥ እንግዲህ እንደ ኬ ኮንሴፕት ሆነው የተቀመጡላችኋሉ። እንደተነጋገርነው ኬ ኮንሴፕት ማለት ቻፕተሩን እንደጨረስን ልታውቋቸውና ልትረዷቸው የሚገቡ ነገሮች እንዲሁም ቻፕተሩ ውስጥ ዲቴል እያየናቸው የምንሄድ ነገሮች ማለት ነው። ከእነዚህ ውስጥ በቻፕተር 7 የተቀመጡ ኬ ኮንሴፕቶች ናሽናል ኢንካም፣ ጂዲፒ፣ ጂኤንፒ፣ ፐርካፒታ ኢንካም፣ ኢምፕሎይመንት፣ ኢንፍሌሽን፣ ዲፍሌሽን ኤንድ አንኢምፕሎይመንት የሚሉ ነገሮች እንደ ኬ ኮንሴፕት ተቀምጠዋል። ዲቴልም በቻፕተሩ ውስጥ እንመለከታቸዋለን ማለት ነው። ስለዚህ የመጀመሪያው ሰብቶፒክ 7.1 ዴፊኒሽን ኦፍ ማክሮ ኢኮኖሚክ ቫሪያብልስ ይላል። ማክሮ ኢኮኖሚክስ ኢዝ ዘ ስተዲ ኦፍ ኢኮኖሚክ ቢሄቪየር ኤንድ ፖሊሲስ ዛት ኢንፍሉዌንስ ኮንሳምፕሽን ኤንድ ኢንቨስትመንት፣ ትሬድ ባላንስ ኤንድ አዘር ዲተርሚናንትስ ኦፍ ቫሪየስ ማክሮ ኢኮኖሚክ ቫሪያብልስ። ማክሮ ኢኮኖሚክስ የምንለው እንግዲህ ኢኮኖሚክ ቢሄቪየርን ወይም ኢኮኖሚክ ፖሊሲ ሆኖ ኢኮኖሚውን ኢንቨስትመንቱን ሊሆን ይችላል፣ ትሬድ ባላንሱን ሊሆን ይችላል፣ ወይም ሌላ ማክሮ ኢኮኖሚክ ዲተርሚናንት የሚባሉ ነገሮችን ወይም ማክሮ ኢኮኖሚክ ቫሪያብሎችን ሊነካ የሚችል ነገር ነው ማለት ነው ማክሮ ኢኮኖሚክስ። ኤግዛምፕልስ ኦፍ ማክሮ ኢኮኖሚክ ፋክተርስ ኢንክሉድ ኢኮኖሚክ አውትፑት፣ አንኢምፕሎይመንት ሬት፣ ኢንፍሌሽን፣ እነዚህ ከላይ ያየናቸው ማለት ነው። ዚስ ኢንዲኬተር ኦፍ ኢኮኖሚክ ፐርፎርማንስ አር ክሎዝሊ ሞኒተርድ ባይ ገቨርንመንትስ ቢዝነስ ኤንድ ኮንሱመር ኤላይክ። እነዚህ ኢኮኖሚክ ፐርፎርማንሶች እንግዲህ በማን ሞኒተር ሊደረጉ ይችላሉ? በገቨርንመንት ሊሆን ይችላል፣ በቢዝነስ ማኖች ሊሆን ይችላል፣ ወይም በኮንሱመር። በእነዚህ በሶስቱ ዘ ሜን ዲሲሽን ሜኪንግ ዩኒት ብለን ቻፕተር 1 ላይ ባየናቸው በሶስቱ እንግዲህ ከሶስቱ በአንዱ ሞኒተር ሊደረጉ ይችላሉ ማለት ነው። እነዚህ ማክሮ ኢኮኖሚክ ፋክተር የምንላቸው። In this section, we will examine macroeconomic problems such as inflation and unemployment and their effect on output and redistribution. እንግዲህ በዚህ ሴክሽን የምንመለከተው የኢንፍሌሽን እና የአንኢምፕሎይመንት ኢፌክት ማክሮ ኢኮኖሚክ ፕሮብሌም የተባሉ እነዚህ ኢንፍሌሽን እና አንኢምፕሎይመንት የተባሉ ማክሮ ኢኮኖሚክ ፕሮብሌሞች ምን አይነት ኢፌክት አላቸው፣ በአውትፑት እና በሪዲስትሪቢዩሽን ላይ ምን አይነት ኢፌክት አላቸው ብለን እንመለከታቸዋለን ማለት ነው።
እንግዲህ ለምሳሌ ከነዚህ መካከል የመጀመሪያው ማክሮ ኢኮኖሚክስ የሚያጠናው ምንድነው? ግሮስ ዶሜስቲክ ፕሮዳክት ነው ወይም ጂዲፒ የምንለው። ኢት ኢዝ ዘ ቶታል ቫሊዩ ኦፍ ከረንትሊ ፕሮዲውስድ ፋይናል ጉድስ ኤንድ ሰርቪስስ ዛት አር ፕሮዲውስድ ዊዝን ኤ ካንትሪስ ባውንደሪ ዱሪንግ ኤ ጊቨን ፔሪድ ኦፍ ታይም ዩዥዋሊ 1 ይር። አብዛኛውን ጊዜ በአንድ ዓመት ውስጥ በአንድ ሀገር ውስጥ ለምሳሌ እንደ ኢትዮጵያ ኮንቴክስት ብንመለከተው ኢትዮጵያ ውስጥ ብቻ በባውንደሪው ውስጥ ብቻ ፕሮዲውስ የተደረጉ ፋይናል ጉድስ ኤንድ ሰርቪስ የተመረቱ ፋይናል የሆኑ ጉድስ ኤንድ ሰርቪስስ የነሱ ቫልዩ ምን ይባላል? ግሮስ ዶሜስቲክ ፕሮዳክት። ከሀገር ውጭም አያጠቃልልም፣ እንዲሁም ፋይናል ያልሆኑ ጉድስ ኤንድ ሰርቪስንም አያጠቃልልም። በሀገር ውስጥ ብቻ በአንድ ዓመት ውስጥ የተመረተ የምርት መጠን ምን ይባላል? ግሮስ ዶሜስቲክ ፕሮዳክት። ኢን ኦርደር ቱ አንደርስታንድ ዘ ሚኒንግ ኦፍ ጂዲፒ ዘ ፎሎዊንግ ፖይንትስ ብሎ ያስቀመጣቸው ጂዲፒን ለመረዳት የመጀመሪያው ኢት ሜዠርስ ዘ ከረንት ፕሮዳክሽን ኦንሊ ነው። ያ ማለት የአንድ ዓመትን ብለናል። የከረንት ፕሮዳክሽን አሁን ፕሮዲውስ የተደረጉትን ነገሮች ብቻ ነው። ያለፈውን ዓመት አያጠናም፣ የወደፊቱን ፕሬዲክት አያደርግም። አሁን የተመረቱትን ብቻ በአንድ ዓመት ወይም ኢን ዋን ፊዚካል ይር ብቻ ማለት ነው። ሁለተኛው ኢት ቴክ ኢንቱ አካውንት ፋይናል ጉድስ ኤንድ ሰርቪስስ ኦንሊ ነው። ያለቀላቸው ምርቶችን ብቻ ነው የሚያጠና ጂዲፒ። ኦንሊ ዘ ኢንድ ፕሮዳክትስ ኦፍ ቫሪየስ ፕሮዳክሽን ፕሮሰስ ኦር ዊ ዱ ኖት ኢንክሉድ ዘ ኢንተርሚዲየት ፕሮዳክትስ ኢን አወር ጂዲፒ ካልኩሌሽን። እነዚህ ኢንተርሚዲየት ጉድስ የምንላቸው ምንድን ናቸው? ኢንተርሚዲየት ጉድስ አር ጉድስ ዛት አር ኮምፕሌትሊ ዩዝድ አፕ ኢን ዘ ፕሮዳክሽን ኦፍ አዘር ፕሮዳክትስ ኢን ዘ ሴም ፔሪድ ዛት ዘይ ዘምሰልቭስ አር ፕሮዲውስድ። ያ ማለት እነሱ ፕሮዲውስ ሆነው ነገር ግን ለሌላ ፕሮዳክሽን አገልግሎት የሚውሉ ነገሮችን አያካትትም ይሄ ጂዲፒ የሚባለው ማለት ነው። ሰሚ ፊኒሽድ ፕሮዳክት የሚባሉትን አያካትትም። ያለቀላቸውን ፕሮዳክቶች ብቻ ነው። ለምሳሌ እጽዋትን ብንመለከት እጽዋቶቹ ተጠርበውና በጣውላ መልክ ተዘጋጅተው ከዛ ደግሞ የምግብ ጠረጴዛ ሊሆን ይችላል፣ ቲቪ ስታንድ ይሰራባቸዋል አይደል? ጂዲፒ ውስጥ የሚካተተው ግን የምግብ ጠረጴዛ ወይም ቲቪ ስታንዱ ነው እንጂ ከእጽዋት ተቆርጦ ተጠርቦ የተዘጋጀው ጣውላው እንደ ጂዲፒ አይካተትም ማለት ነው። ምክንያቱም ሰሚ ፊኒሽድ ወይም ኢንተርሚዲየት ፕሮዳክት የምንለው ነው እሱ። ስለዚህ ጂዲፒ ኦንሊ ፋይናል ጉድስ ኤንድ ሰርቪስስ ብቻ ነው ማለት ነው የሚያካትት። ሌላው ደግሞ ኢት ሜዠርስ ዘ ቫልዩ ኦፍ ፋይናል ጉድስ ኤንድ ሰርቪስስ ፕሮዲውስድ ዊዝን ዘ ባውንደሪ ኦር ቴሪቶሪ ኦፍ ኤ ካንትሪ ኢሪስፔክቲቭ ኦፍ ሁ ፕሮዲውስድ ዘም። ማንም ሊያመርተው ይችላል፣ የትኛውም ሀገር ዜጋ ሊያመርተው ይችላል። ነገር ግን ኢን ዘ ባውንደሪ ኦፍ ኤ ካንትሪ ብቻ ነው፣ ሀገር ውስጥ ብቻ በሀገሪቱ ድንበር ውስጥ ብቻ የተመረተውን የሚያካትት ነው ማለት ነው ጂዲፒ። ስለዚህ ጂዲፒ እነዚህን ሶስቱን፣ የመጀመሪያው የአንድ ዓመቱን ብቻ ነው ከረንት ፕሮዳክሽን፣ ሁለተኛው ደግሞ ፋይናል ጉድስ ኤንድ ሰርቪስስ ነው፣ ሶስተኛው ደግሞ ኢን ዘ ባውንደሪ ብቻ የተመረቱ እነዚህን ይህንን ምርት ጠቅላላ የሚያጠናልን ምን ይባላል? ወይም ይሄ ምርት ተደምሮ የዚህ ቫልዩ ምን ይባላል? ግሮስ ዶሜስቲክ ፕሮዳክት ወይም ጂዲፒ ይባላል ማለት ነው። ኢን ሜዠሪንግ ኢት ዊ ቴክ ዘ ማርኬት ቫልዩ ኦፍ ጉድስ ኤንድ ሰርቪስስ። እንግዲህ ከላይ ያልናቸውን ነገሮች እንዳሉ ሆነው ጂዲፒን ካልኩሌት ስናደርግ ወይም ሜዠር ስናደርግ የምንጠቀመው ማርኬት ቫልዩ ኦፍ ጉድስ ኤንድ ሰርቪስ ነው። የእቃዎቹን አሁን ገበያ ላይ ያላቸውን ዋጋ ማለት ነው። ስለዚህ ማትማቲካሊ ስንመለከተው ጂዲፒ ኢዝ ኢኳልስ ቱ ዘ ሳሜሽን ኦፍ each price of the commodity times quantity of the commodity or the summation of PI times QI, where PI denotes the price of output produced in various sector of an economy over a given time period, and QI is the quantity of various final goods and services produced in an economy. PI ማንን ይዝልናል? ፕራይስ ማለት በሁሉም ኢኮኖሚ ኦቨርኦል ዘ ኢኮኖሚ የተመረቱ ፕሮዳክቶች ዋጋ ሲባዛ እንዲሁም በኢኮኖሚው የተመረቱ ምርቶች አማውንት ማለት ነው። እያንዳንዱ የተመረቱ እቃዎች ሲባዛ የነሱ የእቃዎች ዋጋ፣ ይህን ሳሜሽን አድርገን ደምረን የነዚህ ሳሜሽን አድርገን የምናገኘው ይባላል ጂዲፒ ወይም ግሮስ ዶሜስቲክ ፕሮዳክት እንለዋለን ማለት ነው። ሌላው እንግዲህ ሁለተኛው የምንመለከተው ደግሞ ግሮስ ናሽናል ፕሮዳክት ወይም ጂኤንፒ የምንለው ነው። ልክ እንደ ጂዲፒ ሁሉ የአንድ ሀገር ለምሳሌ ጂዲፒዋ ይህን ያህል ነው፣ ስለዚህ አድጋለች፣ ጂዲፒዋ በዚህ ያህል ጨምሯል ተብሎ እንደ አንድ ኢኮኖሚክ ግሮዝ መለኪያ እንደሆነው ሁሉ ሌላኛው ደግሞ ግሮስ ዶሜስቲክ ናሽናል ፕሮዳክት ወይም ጂኤንፒ የምንለው ነው። ሌላው የኢኮኖሚክ ግሮዝ መለኪያ ማለት ነው። ዘ ቶታል ቫልዩ ኦፍ ጉድስ ኤንድ ሰርቪስስ ፕሮዲውስድ ባይ ዶሜስቲካሊ ኦውንድ ፋክተር ኦፍ ፕሮዳክሽን ኢን ኤ ጊቨን ታይም ፔሪድ ዩዥዋሊ ኢን 1 ይር ሪጋርድለስ ኦፍ ዜር ጂኦግራፊካል ሎኬሽን ነው። ደግሞ ይሄ እዛኛው ላይ ምን ብለን ነበረ? ዊዝን ዘ ካንትሪ ብለናል፣ ጂኦግራፊካል ሎኬሽን ሀገር ውስጥ የተመረተ ብቻ። ይሄኛው ግን በአንድ ዓመት የተመረተ ሆኖ የዛች ሀገር ዜጋ ያመረተው ሆኖ የትኛውም ዓለም ላይ የተመረተ ሊሆን ይችላል። የዛች ሀገር ዜጋ በአንድ ዓመት ውስጥ ያመረተው ምርት ከሆነ ግሮስ ናሽናል ፕሮዳክት ወይም ጂኤንፒ ይባላል ማለት ነው።
የሁለቱን ልዩነት በቀላሉ ለመያዝ ለምሳሌ የትኛውም የህንድ ዜጋ ሊሆን ይችላል፣ የአሜሪካ ዜጋ ሊሆን ይችላል፣ የእንግሊዝ ዜጋ ሊሆን ይችላል። ኢትዮጵያ ውስጥ መጥቶ ቢያመርትና የኢትዮጵያ ባውንደሪ ውስጥ ያመረተው ማንኛውም ምርት ቢሆን ይሄ እንደምን ይቆጠራል? እንደ ጂዲፒ ይቆጠራል። ነገር ግን አንድ ኢትዮጵያዊ ለምሳሌ አሜሪካ ሄዶ ቢያመርት፣ እንግላንድ ሄዶ ቢያመርት፣ ህንድ ሄዶ ቢያመርት ግን አንድ ኢትዮጵያዊ ይሄ ጂዲፒ አይባልም። ምክንያቱም ሀገር ውስጥ አልተመረተም ማለት ነው። ነገር ግን በጂኤንፒ ጊዜ ኢትዮጵያዊ የሆነ የትኛውም ዓለም ላይ ያመረተው ምርት ለኢትዮጵያ እንደ ጂኤንፒ ይቆጠራል ማለት ነው። ጂኤንፒ ማለት ያ ነው። በአንድ ዓመት ውስጥ የአንድ ሀገር ዜጋ የትኛውም ዓለም ላይ ሊሆን ይችላል ያመረተው ምርት ማለት ነው። ጂኤንፒ እዚ ኳልስቱ ጂዲፒ ፕላስ ኔት ፋክተር ኢንካም። ስለዚህ ጂኤንፒ የምንለው ጂዲፒ ከላይ ካልኩሌት ያደረግነው ሀገር ውስጥ የተመረተው ምርት ማለት ነው ሲደመር ኔት ፋክተር ኢንካም። ይህ ኔት ፋክተር ኢንካም ምንድን ነው? ኔት ፋክተር ኢንካም ፍሮም ፎሬን ሪሶርስ ኦን ዘ አዘር ሃንድ ኔት ፋክተር ኢንካም ሪሲቭድ ፍሮም አብሮድ ባይ ኤ ካንትሪ ሲቲዝን ማይነስ ፋክተር ኢንካም ፔድ ፎር ፎሬነርስ አብሮድ። ይህ ኔት ፋክተር ኢንካም ማለት ከውጭ ወይም ከሌሎች አገራት ያገኘ ነው ሲቀነስ ለሌሎች አገራት እኛ የከፈል ነው ማለት ነው። ከሌሎች አገራት ኢትዮጵያ ሀገራችን ለምሳሌ ከሌሎች አገራት ያገኘችው ኢንካም ሲቀነስ ከኛ ሀገር ደግሞ ለሌሎች ሀገራት የተከፈለው አድርገን የምናገኛት እቺ ኔት ፋክተር ኢንካም ትባላለች ማለት ነው። ስለዚህ እቺ ኔት ፋክተር ኢንካም የምትባለዋ ከዜሮ በላይ ከሆነች ጂኤንፒያችን ከጂዲፒ ይበልጣል ማለት ነው። ጂኤንፒያችን ከጂዲፒ ይበልጣል። ምክንያቱም ጂኤንፒ ኢኳል ቱ ጂዲፒ ፕላስ ኔት ፋክተር ኢንካም ስለሆነ ማለት ነው። ነገር ግን ኔት ፋክተር ኢንካም ለዛን ዜሮ ሊሆን ይችላል። ለምን? ኔት ፋክተር ኢንካም ምንድነው ብለናል? እኛ ከውጭ ሀገራት ያገኘነው ገቢ ሲቀነስ እኛ ለውጮች የከፈልነው ገንዘብ ነው። ስለዚህ ኔት ፋክተር ኢንካም ከዜሮ በላይ ነው ማለት እኛ ለውጮች ከከፈልነው ይልቅ ከውጮቹ ያገኘነው ገንዘብ ይበልጣል ማለት ነው። እንዲሁም ኔት ፋክተር ኢንካም ከዜሮ ያንሳል ማለት ደግሞ እኛ ካገኘነው ይልቅ የከፈልነው ይበልጣል ማለት ነው። ስለዚህ ሞር ከፍለናል ማለት ነው። በዚህ ጊዜ ጂኤንፒያችን ከጂዲፒያችን ያንሳል። ምክንያቱም ኔት ፋክተር ኢንካማችን ኔጌቲቭ ስለሚሆን ማለት ነው። እንዲሁም ኔት ፋክተር ኢንካም ዜሮ በሚሆን ሰዓት ጂኤንፒ እና ጂዲፒ እኩል ይሆናል ማለት ነው። ይሄ ኔት ፋክተር ኢንካም ዜሮ የሚሆነው መቼ ነው? when the economy is closed or country has no interaction with the rest of the world ነው። ከሌላው ዓለም ጋር ምንም አይነት የንግድ ግንኙነት ሳይኖራት ሲቀር ሀገሪቱ ኔት ፋክተር ኢንካም የሚባል ነገር የለም። ያ ማለት ወደኛ ሀገር መጥቶ ኢንቨስት አድርገው እኛ ለውጭ ሀገር የምንከፍለው ክፍያም የለንም። እንዲሁም እኛ ደግሞ ውጭ ሀገር ላይ ሄደን ኢንቨስት አድርገን ለሀገራችን የምናስገኘው ገቢ ስለሌለን ምንም አይነት ኢንተራክሽን ስለሌለን ኔት ፋክተር ኢንካማችን ዜሮ ስለሆነ ግሮስ ናሽናል ፕሮዳክት ወይም ጂኤንፒያችን ከግሮስ ዶሜስቲክ ፕሮዳክት ወይም ከጂዲፒያችን ጋር እኩል ይሆናል ማለት ነው በዚህ ኬዝ። ሌላኛው እንግዲህ የግሮዝ መለኪያና የማክሮ ኢኮኖሚክ ቫሪያብል ብለን የምንመለከተው ደግሞ ፐር ካፒታ ኢንካም ነው። ዘ ሬሾ ኦፍ ዘ ጂዲፒ ኦፍ ኤ ካንትሪ ቱ ኢትስ ቶታል ፖፑሌሽን ማለት ነው ፐር ካፒታ ኢንካም ማለት። ፐር ካፒታ ኢንካም ማለት የእያንዳንዱ ሰው ገቢ ወይም የእያንዳንዱ ሰው የገንዘብ መጠን ማለት ነው እንደ ሀገር ሲሰላ። ይህንም ለማግኘት የሀገሪቱ ጂዲፒ ሲካፈል ቶታል ፖፑሌሽን። ለምሳሌ ኢትዮጵያ 130 ሚሊዮን ቢኖራት እና ጂዲፒዋ $4 ቢሊዮን ቢሆን 4 ቢሊዮን ዶላር ሲካፈል ለ130 ሚሊዮን አድርገን የምናገኘው ይህ ፐር ካፒታ ኢንካም ነው ማለት ነው። የእያንዳንዱ ሰው የነፍስ ወከፍ ገቢ ማለት ነው በጥቅሉ እያንዳንዱ ሰው በነፍስ ወከፍ ሊኖረው የሚችል ገቢ ማለት ነው። it determines the average income of individual citizens of the country under consideration which enables to evaluate the living standard of the population። ይሄ ፐር ካፒታ ኢንካም እንግዲህ የአንድን ፖፑሌሽን ሊቪንግ ስታንዳርድን ያሳያል ተብሎ ይታሰባል በኢኮኖሚ ውስጥ ማለት ነው። ያ ማለት ፐር ካፒታ ኢንካሙ ከፍ ያለ ኢኮኖሚ ከሆነ ያ ሶሳይቲ ጥሩ የሚባል ሊቪንግ ስታንዳርድ ወይም ጥሩ አይነት አኗኗር ዘይቤ ይኖራል። ነገር ግን ፐር ካፒታ ኢንካሙ የወረደ ከሆነ ደግሞ ጂዲፒው አነስተኛ ነው ማለት ነው። ማህበረሰቡ ወይም ሶሳይቲው በፖቨርቲ ውስጥ የሚኖር ነው ወይም በድህነት ውስጥ የሚኖር ነው ማለት ነው። ያደጉት ሀገራትን ብንመለከት ፐር ካፒታ ኢንካማቸው ከፍተኛ ነው። ነገር ግን ያላደጉ ወይም በማደግ ላይ ያሉ ሀገራትን ብንመለከት ደግሞ ፐር ካፒታ ኢንካማቸው ዝቅተኛ ነው ማለት ነው። ስለዚህ ሊቪንግ ስታንዳርድን የሚያመላክተን ነው ማለት ነው ይሄ ፐር ካፒታ ኢንካም የምንለው። ሌላው እንግዲህ በዚህ ቻፕተር ውስጥ የምንመለከተው ሰብ ቶፒክ ማክሮ ኢኮኖሚክ ጎልስ ነው። ማክሮ ኢኮኖሚክ ጎልስ we know that macroeconomic analysis deals with the behavior of the economy as a whole with respect to output, income, employment, general price level and other aggregate economic variables። ይሄ ማክሮ ኢኮኖሚክ አናሊሲስ የምንለው ከነዚህ ጋር ነው እንግዲህ እንቅስቃሴው። ዘ ኢኮኖሚ አስ ኤ ሆል ነው። አስ ኤ ሆል አውትፑትም ሊሆን ይችላል፣ ኢንካምም ኢምፕሎይመንትም ሊሆን ይችላል፣ ጠቅላላ የዋጋ ደረጃ፣ የጀነራል ፕራይስ ሌቭል የምንለው እንዲሁም ሌሎች
አግሪጌት የሚባሉ ኢኮኖሚክ ቫሪያብሎችን ነው የሚያጠና ይሄ ማክሮ ኢኮኖሚክ አናሊሲስ ዊዝ ኤ ቪው ቱ ብሪንጊንግ አባውት ዲዛይረብል ቻንጅ ኢን ሰች ቫሪያብልስ ኔሽን ዲቨሎፕድም ሊሆን ይችላል ወይም ዲቨሎፒንግ ማለት ነው ኒድ ቱ አዶፕት ቫሪየስ ማክሮ ኢኮኖሚክ ፖሊሲስ። እንግዲህ እነዚህን ዲዛይረብል ቼንጆችን ተጠቅሞ ጥሩ የሚባል ለውጥ ለማምጣት ወይም ኢኮኖሚክ ግሮዝ ለማምጣት አንድ ሀገር በማደግ ላይ ያለችም ሊሆን ይችላል ያደገች ሀገር ሊሆን ይችላል የተለያየ አይነት ማክሮ ኢኮኖሚክ ፖሊሲ ያወጣሉ። የተለያየ አይነት ማክሮ ኢኮኖሚክ ፖሊሲ ለምሳሌ እኛ ሀገር ላይ በዚህ ዓመት የማክሮ ኢኮኖሚክ ማሻሻያ ተደርጓል ተብሎ ሚዲያ ላይ እንደሰማችሁት ማለት ነው። ማክሮ ኢኮኖሚክ ማሻሻያ ተደርጓል። ልክ እንደዚህ ሁሉ ሁሉም ሀገራት በተለያየ ጊዜ የተለያየ ማክሮ ኢኮኖሚክ ፖሊሲ ያወጣሉ። ኢኮኖሚክ ግሮዝን ለማምጣት ወይም ጥሩ የተባለ የኢኮኖሚክ እድገት ለማምጣት ማለት ነው። ዚስ ፖሊሲ ቫሪ ፍሮም ዋን ኢኮኖሚ ቱ አናዘር ኤንድ አኮርዲንግ ቱ ዘ ፕሪቪሊንግ ኢኮኖሚክ ኮንዲሽን ዊዝን ኤ ስፔሲፊክ ኢኮኖሚ። እንግዲህ ይህ ኢኮኖሚክ ፖሊሲ እንደየሀገራቱ ሁሉ የተለያየ ነው። አንድ አይነት ኢኮኖሚክ ፖሊሲ አይሆንም። ለምሳሌ ኢትዮጵያ የምትጠቀመው ማክሮ ኢኮኖሚክ ፖሊሲ እና ቻይና የምትጠቀመው ወይም ሩሲያ የምትጠቀመው ወይም የአውሮፓ ሀገራት የሚጠቀሙት ማክሮ ኢኮኖሚክ ፖሊሲ የተለያየ ነው። እንደየሀገራቱ ሁኔታና እንደ ኢኮኖሚክ ኮንዲሽኑ የተለያየ ማክሮ ኢኮኖሚክ ፖሊሲ ይጠቀማሉ ማለት ነው። ዘ ጀነራል ኦብጀክቲቭ ኦፍ ማክሮ ኢኮኖሚክ ፖሊሲ አር ቱ አቺቭ። እንግዲህ የማክሮ ኢኮኖሚክ ፖሊሲ የምንለው ጄኔራል ኦብጀክቲቭ ምንድን ነው? የመጀመሪያው ኢኮኖሚክ ግሮዝ ነው። ኢኮኖሚክ ግሮዝ ምንድን ነው ስል ደግሞ ኢት ዲፋይን አስ ኤ ኮንሲስተንት ኢንክሪዝ ኢን ናሽናል ኢንካም ነው። በናሽናል ኢንካም የናሽናል ኢንካም ጭማሬን ለማምጣት ማለት ነው፣ ወይም ኢኮኖሚክ እድገት ለማምጣት ማለት ነው። ኢኮኖሚያዊ እድገት ለማምጣት ነው የመጀመሪያው የማክሮ ኢኮኖሚክ ፖሊሲ የመጀመሪያው ጎሉ ማለት ነው፣ ወይም የመጀመሪያው ኦብጀክቲቭ። ሁለተኛው ፉል ኢምፕሎይመንት ነው። ፉል ኢምፕሎይመንት ሚንስ ዘ ማክሲመም ፖሲብል ዩቲላይዜሽን ኦፍ ፋክተር ኦፍ ፕሮዳክሽን ኢን ዘ ፕሮዳክሽን ፕሮሰስ። ያ ማለት ሁሉም ሪሶርሳችንን ማክሲመም ዩቲላይዜሽን አሟጠን ሙሉ ለሙሉ ለመጠቀም ማለት ነው። ሌላኛው የማክሮ ኢኮኖሚክ ፖሊሲ ኦብጀክቲቭ። ሶስተኛው ደግሞ ስቴብል ባላንስ ኦፍ ፓይመንት ነው። ባላንስ ኦፍ ፓይመንታችን ስቴብል እንዲሆን ኢት ኢዝ ዘ ስታቲስቲካል ሪከርድ ኦፍ ኦል ኢኮኖሚክ ትራንዛክሽን ቢትዊን ዶሜስቲክ ሬዚደንት ኤንድ ዘ ረስት ኦፍ ዘ ወርልድ ዛት አቴንስ ኢኩሊብሪየም። ይሄ ባላንስ ኦፍ ፓይመንት የምንለው ደግሞ በአንድ ሀገር እና በሌላው ዓለም መካከል ያለው ኢኮኖሚክ ትራንዛክሽን ነው እና ይህን ኢኮኖሚክ ትራንዛክሽን ኢኩሊብሪየም ላይ ማድረግ ነው። ሉዝ ወይም ጌን እንዳይኖር ኢኩሊብሪየም ላይ ማድረግ ማለት ነው። ሌላኛው የማክሮ ኢኮኖሚክ ፖሊሲ ኦብጀክቲቭ። ሌላኛው ፕራይስ ስቴቢሊቲ ነው። ኢት ኢዝ ዘ ስቴብል ሌቭል ኦፍ ፕራይስ ኢን ዘ ኢኮኖሚ ዛት አቮይድ ሎንግ ፔሪድ ኦፍ ኢንፍሌሽን ኦር ዲፍሌሽን ኤንድ ሰስቴን ዘ ቫሊዩ ኦፍ መኒ ኦቨር ታይም። ፕራይስ ሌቭል ስቴቢሊቲ ኢዝ ኢምፖርታንት ፎር ሰቨርስ። ይህ ፕራይስ ስቴቢሊቲ የምንለው ደግሞ ኢንፍሌሽንም ሆነ ዲፍሌሽን እንዳይኖር ማድረግ። ኢንፍሌሽን ማለት የዋጋ ግሽበት ነው። ዲፍሌሽን ደግሞ በተቃራኒ የዋጋ ግሽበት ተቃራኒ ነው። ነገሮች ሁሉ ርካሽ መሆን፣ ኢንፍሌሽን ደግሞ ነገሮች ሁሉ ውድ መሆን ማለት ነው። ሁለቱም የራሳቸው የሆነ ጉዳት አላቸው። ስለዚህ እነዚህ ሁለቱ እንዳይኖር ፕራይስ ስቴቢሊቲ እንዲኖር ማድረግ ነው አንዱ የማክሮ ኢኮኖሚክ ፖሊሲ ኦብጀክቲቭ ማለት ነው። ሌላኛው ፌር ዲስትሪቢዩሽን ኦፍ ኢንካም ወይም ዌልዝ። ይሄ ዌልዝ ወይም ኢንካም የምንለው የሀብት ስርጭቱ ደግሞ ፌር እንዲሆን ለማድረግ ታስበው ነው ማለት ነው። ስለዚህ አንድ ማክሮ ኢኮኖሚክ ፖሊሲ ሲወጣ ወይም ዲዛይን ሲደረግ እነዚህን ወደ 5 አካባቢ የሚባሉ ኦብጀክቲቮችን አችብ ለማድረግ ወይም እነዚህን ለማሟላት ተብሎ እነዚህ እንዲመጡ ታስቦ ነው ማለት ነው ማክሮ ኢኮኖሚክ ፖሊሲዎች የሚወጡት። የቻፕተር 7 ፓርት 1 ትምህርታችን ይህን ይመስል ነበር። ቀጣይ በቻፕተር 7 ፓርት 2 እንገናኛለን ማለት ነው። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።